ሰላም ጤና ይስጥልኝ እንዴት ናችሁ ዘሉን ነኝ ለቻናሌ አዲስ የሆናችሁ ሰዎች ላይክ ሰብስክራይብ ኮሜንት በማድረግ እንድትተባበሩ እየጠየቅኩ ዛሬ አንድ ቪዲዮ ቲክቶክ ላይ ሲዟዟር አይቼ ያንን በተመለከተ የራሴን መልከታ ለመስጠት ነው ብቅ ያልኩት መጀመሪያ ቪዲዮ እንየውና ወደ ሐሳብ እንመለሳለን ማለት ነው እንዳያችሁት አንድ ሴት ከብዙ ወንዶች ጋር የምትወጣ ከሆነ ወይም ደግሞ አንድን ግንኙነት ለረጅም ጊዜ ማቆየት ማስችል ከሆነ ምን አይነት ችግር አለው የሚለውን ለማየት ነው የምንሞክረው የመጀመሪያው የሚሆነው አንድ ሴት ከብዙ ወንዶች ጋር የምትወጣ ከሆነ ፊዚካሊ ከወንዱ የምትወስዳቸው ነገሮች አሉ ማለት ነው እነዛ ምንድነው ከወንዱ ጠረን ይጀምራል ከወንዱ ጠረን ጀምሮ እስከ ባዮሎጂካል ሌቭል በሆነ ደረጃ ታያዥ የሆኑ ችግሮች ይኖራሉ ማለት ነው ያ ምንድነው የሚሆነው እዛ ሰውዬ ጋር የምትወስዳቸው ብዙ ጄኔቲካሊ አሉ ማለት ነው እነዛን ነገሮች ከሷ ጋር ይቆያሉ እነዚህ የሚቆዩ ከሆነ እቺ ሰው ከብዙ ሰዎች ጋር የተለያየ አይነት ጄኔቲክስ ወደ እሷ ሲስተም ውስጥ እንዲገባ ትፈቅዳለች ማለት ነው ሁለተኛው ደግሞ ሳታቀው እቺ ሴት የሆነ ፓተርን ይኖራታል ማለት ነው ያ ምንድነው የሚሆነው አንድን ግንኙነት ጀምሮ የማስቀጠል ችግር ወይም ደግሞ ግንኙነት ብትጀምር ግንኙነቱ ተሎ እንደሚቋረጥ አስቀድሞ ውስጥ ያውቀዋል ስለዚህ ለዛ ግንኙነት ኮሚትድ አይደለችም ኢሞሽናሊ አቫይለብል አይደለችም ዲሲፕሊን አይደለችም ምክንያቱም እቺ ልጅ ብዙ ሰዎችን ብዙ ጥሎ ማለፎችን አልፋ ነው እዚህ ደረሰችው ስለዚህ ዛሬ ያለው ሰው ነገ እንደሚወድቅ ታውቀዋለች ትላው እንደምትሄድ ታውቃለች ስለዚህ እቺ ሰው ምንም አይነት ለዛ ሪሌሽንሺፕ ኢንቨስትመንት ታደርገው ነገር አይኖርም ማለት ነው ካንተ ወይም ካለው ከረንትሊ ካለው ሰው የተሻለ ሰው ከተገኘ ጥላው እንደምትሄድ እርግጠኛ ነሽ ማለት ነው ስለዚህ ረዘም ያለ ግንኙነት የመጀመር ችግሩ ደግሞ ሌላኛው ነው የሚሆነው ማለት ነው ከዛ በተጨማሪ ደግሞ እቺ ሰው ብዙ ሰዎች መጣው ሄደዋል ማለት ነው ስለዚህ አንድ መንገድ ካስተዋላችሁ አንድ መንገድ ላይ ብዙ ሰዎች የሚመላለሱበት ከሆነ ያ ሰዎች የሚመላለሱበት መንገድ እጅግ በጣም ጠንካራ ነው የሚሆነው ልክ እንደ አለት የጠነከረ ነው የሚሆነው ማለት ነው እና ያንን በቀላሉ የሚቆፈር አይደለም የሚሆነው በጣም ያስቸግራል በጣም ጉልበት ይጠይቃል ማለት ነው ስለዚህ እቺ ልጅም ነገ ከነገ ወዲያ ሴትልድ ብትሆን ወይም ደግሞ ሌሎች እሷን የሚመስሉ ሰዎች የሆነ አጋር ፈልገው ግንኙነት ጀምረው ትዳር ቢይዙ ነገ ከነገ ወዲያ አብራቸው የሚኖር ሰው እነዚህን ሰዎች በትዳር ውስጥ በሚያጋጥሙ አንዳንድ ፍላጎቶች ምክንያት እንድትስተካከል ወይ ደግሞ እንድትቀየር የሚፈልጋቸው ነገሮች ቢኖርና ያን ነገር ቢጠይቃት እቺ ልጅ ያንን የመቀበል እንትኗ ቻንሷ በጣም ዝቅ ያለ ነው የሚሆነው ማለት ነው ምክንያቱም ብዙ ሰዎች ያንን ልቧን ረግጠውታል ስለዚህ የደነደነ ነውና ከዛ ላይ ከድንጋይ ላይ ውሃ እንደማፍሰስ ነው የሚቆጠረው ማለት ነው ስለዚህ ግንኙነቱ ላይ እንኳን ቢጀመር ትዳሩን የማቆየት የእናትነት ወይ ደግሞ የሚስትነት ተግባሩን የማስቀጠል አቅሟ እጅግ በጣም ደካማ ነው የሚሆነው ማለት ነው ሌላው ደግሞ ምንድነው የሚሆነው በወንዱ ከሌሎች ወንዶች ጋር ከሱ በፊት ከነበሩ ወንዶች ጋር ሁሌ ውድድር ውስጥ ነው የሚገባው በእያንዳንዱ ድርጊት ውስጥ ይወዳደራል ከኤክሷቸው ጋር እንደዛ ጥሎ ማለፍ ውስጥ ካለፉት ሰዎች በጥሎ ማለፍ ካለፉት ሰዎች ጋር ውድድር ውስጥ ነው የሚገባው ማለት ነው ያን ደግሞ የወንዱን ኮንፊደንስ ዝቅ እንዲልና እሷ ኤክስኪዩዞችን ለመፈለግ ብዙ እድል ይሰጣታል ማለት ነው ሌላው በተጨማሪ እቺ ሰው ኢሞሽናሊ አቫይለብል ካልሆነች ኮሚትድ ካልሆነች ለሪሌሽንሺፑ ከሷም ኮንትሪቢዩት የሚደረግ ነገር ስለማይኖር ነገ ከነገ ወዲያ ከዝግኝነት ውስጥ ላለው ሰው ምንድነው የሚሆነው እቺ ሰው ድራማ ነው የምትፈጥርበት ሁሌ ኬኦስ ነው ከዛ ሲቀጥል ደግሞ ትራማ ነው የሚፈጥርበት በወንዱ በኩል ማለት ነው ስለዚህ ያ ነገር ደግሞ ለወንዱ ነገ ከነገ ወዲያ ሌላ የተሻለች ሴት ትክክለኛ ሴት መጣ እሷን በተገቢ መንገድ አስተናግዶ የራሱ ከማድረግ አኳያ ሲታይ እሱ ላይ ተጽዕኖ ይፈጥርበታል ማለት ነው ያ ምንድነው የሚሆነው ብዙ ሴቶች አንድ አይነት መስሎ እንዲሰማው ያደርገዋል ማለት ነው ያ በሚሆንበት ሰዓት ትክክለኛውን ሰው እንኳን ቢያገኝ ነገ ትታይ ነው የምትሄደው በሚል ፍራቻ ስሜቱን በትክክል ያለ መግለጽ አንኮንሺየስሊ ኦን ሂዝ ባክ ማይንድ ምንድነው የሚኖረው ማለት ነው ሁሌ ጥርጣሬ ውስጥ ሁሌ ጥንቃቄ ውስጥ ነው የሚኖረው በነፃነት ግንኙነቱን ወደ ተሻለ ከፍ ላለ ደረጃ ለማድረስ ሁሌ ጥያቄዎችን ይጠይቃል ማለት ነውና
እንደዚህ አይነት ተጽዕኖ ይኖረዋል ማለት ነው። በተጨማሪ እንደገና ደግሞ እነዚህ አይነት ሴቶች ምን አይነት ሳይኮሎጂካሊ እንትን አላቸው አስተሳሰብ አላቸው ማለት ነው። አንዱ ቢመጣ ነገ አንድ ወንድ ቢሄድ ወንድ ይመጣል አይነት አመለካከት አላቸው ማለት ነው። ያ ደግሞ ምንድነው የሚፈጥረው? ሁሌ አለመረጋጋትን በእነሱ ዘንድ ይፈጥራል ማለት ነው። ያ አለመረጋጋት ደግሞ ግንኙነቱን በአጭር ሊቋጭ ያደርጉታል ማለት ነው። ወንዶች በተቻለ መጠን እነዚህ ሰዎች ወይም እነዚህ ሴቶች እንደዚህ አይነት እችን የሚመስሉ ሴቶች ማለት ነው ሌላ ወንድ ያስፈልጋቸው እንደዚህ አይነት እንትኖችን አላስፈላጊ ድርጊቶችን ለማድረግ ተባባሪ የሚሆኑ ወንዶች ነው ያስፈልጓቸዋል ማለት ነው። ስለዚህ ወንዶችን ቢሆን ራሳችሁን ከእንደዚህ አይነት ሰነፍ ሴት ጋር ራሳችሁን ብትጠብቁ መልካም ነው የሚሆነው። በኢኮኖሚክስ ሰፕላይ ኤንድ ዲማንድ የሚባል ነገር አለ ማለት ነው። እንደዚህ አይነት ሴቶች እንኳን ብዙ ቢኖሩ የወንዱ ዲማንድ ዝቅ የሚል ከሆነ ሴቶቹ የፈለጉት ማግኘት አይችሉም ማለት ነው። ያም ከሆነ ደግሞ እነዚህ ሴቶች ሶሳይቲ ወደሚፈልገው ትክክለኛ ወደሚሆነው መንገድ ለመምጣት ይገደዳሉ ማለት ነው። ስለዚህ ወንዶችም ዋጋችሁን እወቁ። በቃ እናንተ ከፍ ያላደረጋችሁትን ዋጋ ሌላ ሰው ከፍ ሊያደርግላችሁ አይችልም። ስለዚህ ዋጋችሁን መጀመሪያ እናንተ ናችሁ ከፍ አድርጋችሁ ማስቀመጥ ያለባችሁ። በዛ እናንተ ዋጋ ልክ የሚገኝ ሰው ከተገኘ ዋጋውን ትሰጣላችሁ ለዛ ሰው ማለት ነው። ከዛ ውጭ ግን እንደዚህ ለጊዜያዊ በሆነ ነገር ራሳችሁን ዝቅ አድርጋችሁ ከእንደዚህ አይነት ደካማ ሴቶች ጋር ከመሆን ራሳችሁን መጠበቅ ይኖርባችኋል። አት ሴም ታይም ደግሞ ገንዘባችሁንም ታተርፋላችሁ። ስለዚህ ለምን ገንዘባችሁን ታባክናላችሁ? ለምን ጉልበታችሁን ታባክናላችሁ? ለምን ጊዜያችሁን ታባክናላችሁ? ስለዚህ እናንተ ነገ የሆነ ቦታ ያደርሰኛል በማትሉት ቦታ ላይ እንደዚህ አይነት ትልልቅ ሪሶርሳችሁን ማባከን የለባችሁም። ስለዚህ እንደዚህ አይነት ሴቶችን ባለማበረታታት ወደ ትክክለኛው ወደ ሁላችንም ወደምንፈልገው ትክክለኛ የሆነ ግንኙነት ላይ ሊገቡ የሚችሉ ሴቶችን እንደዚህ አድርገን ማብዛት እንችላለን ማለት ነው። ስለዚህ ወንዶችም በእንደዚህ አይነት ጉዳይ ባለመተባበር የራሳችሁን አስተዋጽኦ ማድረግ ይኖርባቸዋል ማለት ነው። ሁሉም ሴቶች እንደዛ ናቸው ማለትም አይደለም። ነገር ግን እንደዚህ አይነት ሀሳብ ያላቸው ሴቶች ይህንን ነገር ቢያውቁትና ወንዶች ደግሞ ባይተባበሩ ጉዳዩ እንደዚህ ያህል ከፍ ብሎ መነጋገሪያ ሊሆንም አይችልም ማለት ነው። በተረፈ ሰብስክራይብ፣ ሼር፣ ኮሜንት በማድረጋችሁን እንዳትረሱ። በቀጣይ አዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።